ሕግ ያዥልኝ በሙሴ ሕግ 1 በነቢያት 2 በመዝሙራትም አለ 3 ስለ እኔ አለ ኢየሱስ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አለ። ተግባባን? ስለዚህ አሁን ታዲያ በቃ በሙሴ ሕግ ላይ በነቢያት ላይና በመዝሙራት ተጽፏል። ምንድነው የተጻፈው? ምን አለ? በዚያን ጊዜ መጻፍቱን ያስተውሉ ዘንድ አእምሮአቸውን ከፈተላቸው አለ። ጥሩ ምንድነው የተጻፈው? እንየው። እንዲህም አላቸው ክርስቶስ መከራ ይቀበላል 1 በሶስተኛውም ቀን ከሙታን ይነሳል 2 ኮቴሽን ውስጥ ነው። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። እኔ ክርስቲያን እዚህ ይሄው ወላሂ ነው የምላችሁ። እኔ ወላሂ ብዬ እምልላችኋለሁ ይሄንን ጥቅስ ያመጣ ሰው ወላሂ ያው እዚሁ 700 ምናምን ሰው ፊት 700 እዚህ አዋተን ብር 1 ሚሊዮን ብር እንሰጠዋለን። እኔ ክርስቶስ መከራ ይቀበላል በሶስተኛውም ቀን ከሙታን ይነሳል የሚለውን ቃል 1 በነቢያት በሙሴ ሕግ በነቢያት ኢሳያስ ኤርሚያስ ምናምን እነዚህ ሁሉ በመዝሙራት መዝሙረ ዳዊት ምናምን ሌሎች መዝሙሮች አሉ። ማሌ ሰለሞን ሊሆን ይችላል። እስቲ ክርስቶስ መከራ ይቀበላል በሶስተኛው ቀን ከሙታን ይነሳል ተብሎ እንደተጻፈ ተብሏል። የቱ ጋር ነው ተብሎ የተጻፈው? ስለዚህ አሁን የለም ያልተባለ ነገር ነው እነሱ ያስቀመጡት ራሱ በመጀመሪያ ደረጃ ማለት ነው። ተግባባን? ለመሆኑ ስለ ኢየሱስ ጉዳይ አስመልክቶ ኢየሱስ ቢተነበይለት ምን ችግር አለው እንዴ? ለምን አይተነበይለትም? የእስራኤል እኮ ፋይናል እኮ ነብይ ነው። የእስራኤል በእስራኤል ላይ የሚላክ ፋይናል ነብይ ነው ኢየሱስ። ታውቂያለሽ አይደል? እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዘመናትን ባደረገበት ዕብራውያን ምዕራፍ 1 ቁጥር 2 ላይ በልጁ በዚህ ዘመን መጨረሻ አለ። በዚህ ዘመን መጨረሻ ለኛ ተናገረን አለ። ስለዚህ ለእስራኤል የተላከ የመጨረሻው ነብይ ኦፍ ኮርስ ኢየሱስ ነው። ኢየሱስ የመጨረሻ ነብይ። ይሄ ሁሉ የምታየው ማለት ነው። በኋላ ከፈለግሽ እንደ ኮርስ ይሄ ሁሉ የምታየው ይሄ ሁሉ የማያልቀው ፔጅ ማለት ነው። ይሄ ሁሉ ስለ ነብያችን ሙሐመድ አለይሂ ሰላቱ ወሰላም በባይብል ነው። ይሄ ሁሉ ማለት ነው። ይሄ ሁሉ በነቢያት በመዝሙራት በምናምን እንደውም ለነብያችን ሰለላሁ ዐለይሂ ወሰለም ይሄ ሁሉ የተባለው ለሳቸው ነው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በትንቢት በጣም ብዙ ነቢያቶች ስለሳቸው ተንበዋል። አንድ በአንድ ልናሳይ እንችላለን ኢንሻአላህ። ስለዚህ እውነት ነው በትክክል ሰላምዬ ኢየሱስ ይተነበይለታል። አዎ ውድ ነብይ ነው፣ የአላህ ነብይ ነው። ነብያችንም ሙሐመድ የአላህ ነብይ ናቸው፣ ውድ ነብይ ናቸው። እኛ ነቢያቶችን ከአንደኛው ሌላኛውን አንለይም። ሁሉም የአላህ ውድ ነብዮች ናቸው፣ የአላህ ናቸው ሁሉም። ስለዚህ ያን ያለው ነገር ኢየሱስ የተለየበት አንድም ነገር የለም። የተለየበት ካለ እሱም በድንግልና መወለድ ነው። እሱም የአላህ ተአምር ነው። አለቀ። ሰላምዬ ግልጽ ነው? አዎ ግልጽ ነው። አመሰግናለሁ። እኛም እናመሰግናለን። እሺ እንደው ሄለንን ሰላም ብያለሁ። ቆይ አንቺ ሰላምዬ አንቺ ጋር ከመምጣቴ በፊት ሄለን ሰላም ብያለሁ። እንዴት ነሽ? ኢብሩዬ ሰላም ይብዛ። እንደምን አለ አባት? አልሐምዱሊላህ። በመጀመሪያ ደረጃ አስቀይሜሽ ከሆነ በጣም ይቅርታ። እሺ አስቀይሜሽ ከሆነ በጣም ይቅርታ። ኧረ በፍጹም እሺ በፍጹም አላስቀየምከኝም ኢብሩዬ። ያው ምን አለ መሰለህ ባለፈውም እንደዛ ያልኩበት ምክንያት አንዳንዴ ያው እኛ ወጣ ብለን ነገሮችን ከዳር የምንመለከት ሰዎች ከዚህ ሁሉ ሃይማኖት ምን ያደርጋል ብለን መገለልን መርጠን የኖርንባቸው ጊዜያቶችም ስላሉ እንደው መነቋቆሩ ቀርቶ የተሻልን ሆነን just humble በሆነ መልኩ በትህትና ነገሮችን ማሸነፍ የምንችልበትን መንገድ ብንፈጥር የሚለውን ለማሳየት ነው እንጂ እናንተ ጥፋተኛ ሆናችሁ ምናምን በፍጹም አይደለም። ተቀብያለሁ ሄለን ተቀብያለሁ። እሺ በደስታ ተቀብያለሁ። ምክረሽ ኢንሻአላህ እና እናስተካክላለን። በቃ ችግር የለም። እኔ በቃ ከዚህ በኋላ እሺ ምን አልሽኝ?
ኔትወርክ የሷ ነው አሸች ኔትወርክ ይዞሽ ነበረ ምንም አልሰማሁሽም። አንድ ወንድሜ ብለሽ ነው ያቆምሽው። አሁን ገና ነው የመጣሽልኝ። ኤኒዌይስ ምክርሽን ተቀብያለሁ። ኦኬ አሁን አለሽ ያ አይ ይሄው ነው እኮ ምክሬ እንዳልኩ ነው። ይሄ አንተ ታንሳለህ ከኔ፣ አንተ ትበልጣለህ ከኔ፣ አንተ እንደዚህ ነህ ከኔ ለፈጣሪ ጥብቅና መቆምን ጠልተን ነው ተገደን የኖርነው። ገብተዋል። እሱ ነው የኛ ጠበቃ እንጂ እኛ አይደለንም በሚለው እሳቤና ከዛ አንጻር ነው እንደዛም የተናገራችሁ የነበረ። ከዛ ውጪ መጽሐፍቶችን እያነበብኩ ስለሆነ ነው ትንሽ ገደል ያልኩት የጠፋሁት ከእናንተ። አንድ ወንድሜን ማመስገን ፈልጋለሁ ያልኩ ደግሞ እዚሁ እናንተ ጋር ሳወራ ሰማኝና 4 መጽሐፍቶችን አቀበለኝ በሚገርም ሁኔታ። በጣም ተገርሜ ያነበብኳቸው ያሉ መጽሐፍቶች ናቸው እና ጨርሱና እዚህ ለአንዳንድ እህቶቼ አንዳንድ ምናልባት ተድላም ወንድማችን አለ እኔም ደግሞ ገብተውኛል ብዬ የማስባቸውን አይ ቲንክ እኔ እስካሁን ድረስ እንዲሆናለሁ ብዬ ያሳወቁት ምንም አይነት ፕሩፍ የለም። ግን ደግሞ እንደው ለማንቂያ ያህል የምናገራቸውም የምጠይቃቸውም ጥያቄዎች አሉ። ክርስቲያን እህት ወንድሞቼ በተለይ እኔ ባይብል አንብቤ ያለው የሚልን ሰው ነው ማናገር የምፈልገው። ገብቶኛል በርቶልኛል ብሎ የቆየን ሰው ወይም ደግሞ ኮስችን አለኝ የሚልን ሰው ነው እንጂ ዝም ብሎ ከሌረኛዬ ነው እያለ ለረኛው ጠበቃ ይቆም የነበረን በግ ማናገር አልፈልግም። አም ሶሪ በጣም ይቅርታ። ግን እኔም ወደዛው እየገባውኝ ነውና ስለዚህ ብለ የፈለኩትን ተረድተኛል ብዬ አስባለሁ። አንዳንዴ ምንም ነገር ካላየ ነው ገልጸን ካላነበብ ነው አይገባንም፣ አይገለጽልንም። ገባኝ። ስለዚህ ስለ 4ቶቹ ወንጌላቶች ጥያቄ አለኝ። ማቴዎስ ከማርቆስ፣ ሉቃስ ከዮሐንስ የሚጋጭ እኮ ብዙ ነገር አለ ብለህ ጥያቄ ስታነሳ አይ ማቴዎስ እኮ ከሱ ጋር ከክርስቶስ ጋር አብሮ የነበረ ሰው ስለነበረ እያንዳንዱ ነገሮች ያቆያቅ ስለነበረ በሚያውቀው መንገድ ነው የጻፈው ብሎ ያስቀምጥልህና እሺ ማርቆስ ስትል ደግሞ ማርቆስ ደግሞ እንደምታውቀው አብሮትም አልነበረም፣ በዛ ላይ ወጣት ነበረ፣ እንደ ወጣት አድርጎ ነው ለወጣት። ኦ ማይ ጋድ። እሺ ሉቃስ ደግሞ ዶክተር ስለነበረ በዶክተርኛ ነው የጻፈው ይላል። ዮሐንስ ብለህ ስትጠይቅ ሌላ ታሪክ ነው። ጳውሎስ ስትል ጳውሎስ በጣም የተማረና ምሁር ስለነበረ ነው ይላል። ሰው የጌታ ቃልነቱ ምኑ ላይ ነው? በእነዚህ ሁሉ መንገዶች ከሆነ መጥቶ እኛ ጋር የደረሰው ይሄ አጥንትና ጅማትን ይበጥሳል ምናምን የሚለው ንግርቱ ምኑ ላይ ነው ተፈጻሚነት የሚያገኘው? እውነትን ይዞ ነው አይደለ? በህፃን ልጅ ተነገረ፣ በአንደበት ተነገረ። የእግዚአብሔር ቃል ከሆነ ትክክለኛ ቃሉ እውነትን ይዞ ነው የሚሄደውና ወጣት ስለሆነ ሐኪም ስለሆነ ዶክተር ስለሆነ ወይ ደግሞ የሆነ መምህር ስላስተማረው የሆነ እውቀት ስለነበረው እንግዲህ እንደ ወጣት የሚሸወድ ወጣት አለ ብዬ አላስብም። አም ሶሪ። አሁንም ጥያቄ ያለኝ ልጅ ነኝና እነኝን ነገሮች እስኪ እያስተዋላችሁ። በቀደም እንደውም አንድ ወንድሜ ይሁዳ ብሎ ጻፈልኝና አይ ቲንክ ስድብ መስሎት ነው። እኔ በህይወቴ አንጀቴን የሚበላኝ ሰው ነው። ራሱ መረጠው፣ ራሱ ካጅ አደረገው። ከዛ እንደገና ከሞተ በኋላ ደግሞ የተለያየ ቦታ ነው የሚያስቀምጡት። ግማሾቹ ገመድ ሰጥተው ያሳንቁታል፣ ግማሾቹ ከዛፍ ጥለው አንጀቱን ይዘረግፉታል። እና እዚህ ይሄ የሚያሳዝኑ ሰዎችን ነው ያነሳችሁ እንደ ስድብ የምትጠቀሟቸው። እኔ ግን ወዳችኋለሁ። አይ ቲንክ እውነትን መመርመር ይሄ የነፍስ ጥያቄ ነው። እኔ የሆንኩትን ሆኖ አልላችሁም፣ ግን ደግሞ ነፍሳችን አስገድዳል። ወደ እውነት ፍለጋ ስንሮጥ እኛን መንገዳችን ተቆራረጥሽ ሄለን፣ ተቆራረጥሽ መሰለኝ። እግዚአብሔር በሚያውቅ አመሰግናለሁ ደግሞ። እሺ እኛም በጣም ነው የምናመሰግነው ሄለን። ማሻአላህ አላህ ሂዳያውን እንዲሰጥሽ ዱዓ እናደርግልሻለን። አላህ ቁርአን ላይ ምን እያለ ይናገራል መሰለሽ? ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ ይለናል እኛን ሲነግረን። ኢተቁላህ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። አላህን የሚገባውን ያክል ፍሩት፣ ሙስሊሞችም ሳትሆኑ አትሙቱ እያለ ይናገራል። ሙስሊሞች ሳትሆኑ አላህ በቁርአን ላይ በሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላሂ አልኢስላም ከሃይማኖትም እስልምና እንጂ እውቅና ያለው አላህ ዘንድ የለም ይላል ራሱ አላህ። ቀጥሎ ቁጥር 85 ላይ
ወመን የብተጊ ገይረል ኢስላሚ ዲነን ፈለን ዩቅበለ ሚንሁ ከእስልምና ውጪ ሌላ ሃይማኖትን እፈልጋለሁ ያለ ሰው ተቀባይነት የለውም ይላል። ወሁወ ፊል አኺረቲ ሚነል ኻሲሪን እሱ በመጨረሻው ቀን ምንድነው ከከሳሪዎች ይሆናል አላህ። ስለዚህ እኛ እንግዲህ አላህ ነው ቁርአን ላይ እስልምና የሰው ልጆች የመፈጠሪያ ሃይማኖት እንደሆነ የነገረን ቁርአን ላይ አላህ ራሱ ነው። ሰዎች ዝም ብለው በተራ እንትን የሰበኩት አይደለም። አላህ ራሱ ነው ቁርአን ላይ ነገረን ራሱ ነው። እኔ ዘንድ እውቅና ያለው ይሄ ነው። ለዛ ነው ምን አለ ሱረቱል ማኢዳ ምዕራፍ 5 ቁጥር 3 ላይ አልየውመ አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ሞላሁላችሁ፣ ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ላይ ሞላሁላችሁ አለ። ወረዲቱ ለኩሙል ኢስላመ ዲና ከሃይማኖትም እስልምናን ለእናንተ መረጥኩላችሁ አለን። አላህ ነው ከሰባት ሰማያት በላይ ከአርሹ በላይ ሆኖ ለኛ እስልምናን የመረጠልን እንጂ ማንም ሰው ለኛ እስልምናን አልመረጠልንም። አልሐምዱሊላህ። ስለዚህ ይሄ በጣም ልዩ የሚያደርገው ነገር ነው። እስልምና በጣም ዩኒክ የሚሆንበት ነገር አይሁድ ላይ በተሄጀ ሂዱ አይሁዳውያን ሁኑ ብሎ እግዚአብሔር የተናገረበት የለም። ምክንያቱም ኢብራሂም አይሁዳዊ አልነበረም። ለምን ከተባለ አይሁድ የሚባለው ራሱ የመጣው የኢብራሂም የልጅ ልጅ ልጅ ነው። የዛ ጊዜም አይታወቅም። የዛ ጊዜም ሙስሊም ነበሩና ይሁዲ ባያቸው ሁሉም ልክ በዛ ዘር ውስጥ መጡና መጨረሻ ላይ ኢሳ አለይሂ ሰላምን ወይ ደግሞ ኢየሱስን ከድንግልና የተወለደ ልጅ ነው ብለው ሲሉት ኖ እኛ አንቀበለውም እሱ ዲቃላ ነው ብለው ያላህ እርግማን በእነሱ ላይ ይሁንና እንደዛ ያሉ ሰዎች ማለት ነው። በጣም ከባድ ነው ወላሂ። ዲቃላ ነው ማለት በጣም ከባድ ነው። የአላህን ነብይ ዲቃላ ማለት ከዛ ነብይን ለመግደል መጣር ያቺ ጥብቅ የሆነችን ሴት መርየም አለይሃ ሰላም በጣም ክብርት የሆነች አላህ ያከበራት በስሟ ሱራን የሰየመላት ብቸኛ ሴት ነች። ተግባባ እና እሷን ምን አሏት? ከወንድ ጋር ዝሙት ሰርተሽ ነው ልጁን ያመጣሽው ብለው ወረፏት ማለት ነው። የዛን ጊዜ አላህ ልጁ እንዲናገር አድርጎ አዋረዳቸው። ሰዋን በአጭሩ የዚያን ጊዜ እኛ አይሁዳውያን ነን ብለው ተገነጠሉ። ለመጀመሪያ ጊዜ አይሁድ የሚባለው ሃይማኖት የመጣው ራሱ በዛ እንጂ ከኢብራሂም እስከ ሙሳ ድረስ እስከ ኢሳ ድረስ አይታወቅም ነበር አይሁድ የሚባል ሃይማኖት። ተግባባን። ስለዚህ ኢብራሂም ማያውቀው ኖህ ያውቀው ኖህ የት ያውቀዋል? ኖህ እሱን ሲያመልኩ የነበረው አንድ አምላክ ነው። ቀጠለ ክርስትና አይታወቅም። ክርስትና የሚባል እምነት የለም። ኢየሱስ አልሰበከው፣ ሙሴ አልሰበከው፣ ኖህ አልሰበከው፣ ኢብራሂም አልሰበከው፣ ማንም የሰበከው የለም። ቀጠለና ልክ ኢሳ አለይሂ ሰላም ወደ ሰማይ አላህ ካነሳው በኋላ ሰዎች ተነስተው አንጾኪያ ላይ እርስ በርስ ስም ተወጣጡ። እነዚህ ክርስቲያኖች ብለው አወጡላቸው ማለት ነው። እዛ በኋላ የክርስትና እምነት ተብሎ ሰው ነው ያወጣው። ሁለቱንም ሰዎች ናቸው ያወጡላቸው። አያችሁ። እስልምና ግን እንደዛ አይደለም። ለዛ ነው አላህ ቁርአን ላይ ማ ካነ ኢብራሂሙ የሁዲያን ወላ ነስራንያ ሱብሃንአላህ ምን አለ አላህ ኢብራሂም አይሁዳዊ አልነበረም፣ ወላ ነስራንያን ክርስቲያንም አልነበረም። ምን ነበረ ታዲያ? ወላኪን ካነ ሐኒፈን ሙስሊማ ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበረን ያለው። ሙስሊም ሆኖ ከአጋሪዎች አልነበረም። ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም። ታዲያ እንግዲህ ኢብራሂም አለይሂ ሰላም ሙስሊም ከነበረ ሙስሊም ማለት ምንድነው ብለን ስንል ለአንዱ አምላክ እጅ የሰጠ ማለት ነው። በቃ ለሱ ብቻ ከሱ ጋር ሌላ የሚመለክ አምላክ የለም ብሎ መመስከር ነው። ተግባባ። በቃ ያ ነው። ከዛ በወቅቱ ያሉ ነቢያቶችን መቀበል ነው። በዛ ዘመን በኢብራሂም ዘመን ያለ ሰው ሸሃደተይን ይዞ ሲገባ እንዴት ነው የሚገባው? ከአላህ ውጪ ሌላ የሚመለክ አምላክ የለም፣ ኢብራሂም የአላህ መልእክተኛ ነው ብሎ ካለ ሙስሊም ነው ማለት ነው ያ ሰውዬ። በቃ ሌላ ዝባዝንኬ የለውም። እስልምና ይሄ ነው። በቃ አንድ አምላክን ተገዛ። ይሄ ታቦት ምናምን አትበል። በቃ እዛ ሄደ እንትኖች መላእክትን አታምልክ፣ መላእክት አትጣራ፣ ሰዎችን አታምልክ፣ ማርያምን አትጥራ፣ የሞቱ ሰዎችን አታንሳ፣ ሼኽና ሁሴን በል፣ ሙስሊሞችንም በል፣ ነብዩ መሐመድንም እንዳትል፣ ማንንም እንዳትጠራ፣ አጋንንት እንዳትጠራ፣ መላእክት አትጥራ፣ ሰው አትጥራ፣ ድንጋይ አትጥራ፣ ዛፍ አትጥራ፣ ለዛፍ ሄዳ አትቀባ ቅቤ። እንደዚህ በቃ አንድ አምላክን በብቸኝነት ተገዙ። ለዛ ነብዩ ምንድነው ያሉት መልእክታቸው? ቁሉ ላ ኢላሃ ኢላላህ ቱፍሊሑ በሉ ከአላህ በቀር በእውነት የሚመለክ አምላክ የለም ነፃ ትወጣላችሁ። ይሄ ነበር የሰበኩት ነቢያት።
ከዚህ ውጪ ሊሰበክም የሚገባው ይሄ ነው። በቃ ከዚህ ውጪ ያለው ነገር እንዳለ ዝባዝንኪ ነው። ከዚህ ውጪ ያለ በቃ ከዚህ ውጪ ሰብካለሁ ብሎ የሚያስብ ካለ በቃ ሌላ ምንም ጥቅም አልባ ነው ነገሩ ማለት ነው። ስለዚህ ይሄን ይመስላል። ሄለን ኢንሻአላህ አንብበሽ ብዙ ነገሮችን ወደፊት እንደምታውቂ ተስፋ እናደርጋለን። ጥያቄዎች ካሉሽ ለማስተናገድ ዝግጁ ነን ኢንሻአላህ። አሁን ደግሞ ወደ ሰላምዬ ልመለስና ሰላምዬ ሌላ ጥያቄ አለሽ ወይስ የምነግርሽ ነገር የምትፈልጊው አለ? ኧረ እኔ ምንም ጥያቄ የለኝም፣ ግን ያው የምታስተምረው ምናምን ነገር ካለ እንድሰማ ነው እንጂ የለኝም። አይ ኸይር በቃ ተቀመጪና ጥያቄዎች ይነሳሉ፣ ዝም ብለሽ አዳምጪ። አንቺ ትምህርት ማስተማር ካለብኝ ደግሞ የነብዩ መሐመድንም አመጣጥ ማወቅ የምትፈልጊ ከሆነ ባይብል ላይ ትፈልጊያለሽ ላሳይሽ? አራው ፈልጋለሁ እና እናንተን በምታስተምሩት ላይ በማል ጥያቄ ሲኖረኝ እጠይቃለሁኝ። እሺ መጀመሪያ ጂጂን ልጠይቃትና ጥያቄ ካላት ጂጂ ሰላም አለይኩም። ጥያቄ ከሌለሽ ችግር የለውም ሚውት አታንሺ፣ በታች ጻፊልኝ። ካለሽ ደግሞ ሚውት አንሺና ጠይቂ። እሺ ኑራ ጥያቄ አለሽ? ዝም ብለው እየገቡ የሚቀመጡት ነገር ጂጂ ተቀመጠሽ፣ ምክንያት ስላላት ነው እሷ። ኑራ ወአለይኩም ሰላም። ኦኬ ኑራ ነው የሚል መስሎኝ። እሺ ወአለይኩም ሰላም። ጥያቄ አለ? እኔ ነኝ አለኝ ጥያቄ። አንድ እንትን አግኝቼ መጽሐፍ ቆይታ ሳይክ እዚህ ጋር ማለት ነው የትግርኛ እንትን ነው የትግርኛ መጽሐፍ ቅዱስ ነው። መሲሐዊ የመጨረሻ ጊዜ መጥቶ ከዛ በኋላ የሆነ ጊዜ ይቆያልና እዚህ ጋር ቆይ ያው መሲሐዊ መንግስት መወዳታ ፍርድ የመጨረሻ ፍርድ መሲሐዊ ከዛ በኋላ እዚህ ያቺ ከተማ ትገኛለች ምናምን ካለ በኋላ 400 ዓመት ይቆያል ምናምን ካለ በኋላ አብ መወዳታ ጊዜ እቲ ወደይ ዝኾነ መሲሕ ኩሉ ሰብ ክመውት ይላል። የመጨረሻ ጊዜ ራሱ መሲሕ ያህ ልጅ ይሞታል ይላል። ግልጽ ማለት በግልጽ እና በይሄኛው አንደኛ ብዙ ጥያቄዎች አሉ። አንደኛ በአማርኛ እንደዚህ የሚል አላገኘውም ሙሉ በሙሉ ላይክ መጥቶ ይሞታል የሚል ማን ነው መጥቶ ይሞታል የሚለው? እዚህ ልጅ የሚለው ያ ልጅ መሲሕ ነው የሚለው እዚህ ጋር መሲሕ ነው ልጅ መጥቶ ይሞታል ይላል። ችግሩ አሁን እሱ ልክ መዝሙረ ዳዊት ምዕራፍ 118 ቁጥር 22 ላይ ሲሄድ ደግሞ አይሞትም ይላል። እንዴት ነው ታዲያ? አሁን ይሄ ሌላ መጽሐፍ ይሄ አሁን እስከማውቀው ምን ላይ ነው መጽሐፉ? ምንድን ነው መጽሐፉ? ይሄ የኦርቶዶክስ መጽሐፍ ነው፣ መጽሐፍ ቅዱስ ነው። የ2000 እትም ምን ላይ ነው የሚገኘው? የማን መጽሐፍ ላይ? እዝራ ቆይ እዝራ ሱጤል እዝራ የኦርቶዶክሶች ካለ እዝራ ምዕራፍ 7 ከዛ ከ20 6 ያለው ማለት ነው። ምዕራፍ 7 ከ26 እና ግልጽ በግልጽ ያው ልጅ መጥቶ እንደሚሞት እና 400 ዓመት እንደ 400 ዓመት የሆነ ሰላም እንደሚገኝ ምናምን ይነገራል። መዝሙረ ዳዊት ከዛ በኋላ መጥቶ መሲሕ ልጅ መዝሙረ ዳዊት ላይ ወጣ እንዴ? ሰላም እንዴት አመሽ? አንተ ይቅርታ ካልጠየቅ እኔ ቤት አገባም ብያለሁ እኮ። እሺ ነስራዊ ክፈት አንዴ መዝሙረ ዳዊትን ክፈት። አያችሁ ይሄ ልጅ ሲገባ ምንጊዜም ይሄ ልጅ ሲገባ ምን ይሆናል? ለቤቱ ይቆራረጣል። አያችሁ ምንጊዜም እየገባ ሪፖርት ነው የሚያደርገው። ይሄን ነው እኮ። እሺ መዝሙረ ዳዊት ምዕራፍ 118 ላይ አውጣና ምን እንደሚል አንብብልን። ቁጥር 2 ላይ እሺ ኤኒዌይስ በቃ ልቀጥል። እኔ አይ ቲንክ በኋላ ላይ እንቀጥላለን ወይ? እሺ ይሰማል አይደለ? ሰላምዬ ሄለን የት ሄደች ደግሞ? ለእኔ ይሰማኛል። በጣም ጥሩ። እስቲ አብረን እንይ። እሺ ሚውት አታርጊ፣ አብረን እንይ። እሺ ምን ይላል መሰለሽ? ከአንድ ጥቅስ ነው የምንጀምረው። ማሰሪያችን አንድ ጥቅስ ነው። እሺ ማሰሪያችን አንድ ጥቅስ ብቻ ነው። እሱ ምንድነው? ዮሐንስ ወንጌል አንድ ጊዜ ለዚህ ልጅ መልእክት ልንገረው። እሺ
እንትና ማን ነው የሚባለው ጥቁር ሰው የምትባል በሙስሊም ለምድ አትምጣ። ልክ እንደ ጳውሎስ ማለት ነው። አሁን ጳውሎስ ብዙ ጊዜ እንደዛ ነበር የሚመጣው። ለአማኞች እንደ አማኞች ይመጣል፣ ለኢአማንያን ኢአማኒ ሆኖ ነበር የሚሄደው። እንደዛ አይነት በቃ ራስን ወክለ ትክክለኛ ማንነትን ይዘና አናስገባህም። እስከ መቼ? ይቅርታ እስከምትጠይቅበት እለት ድረስ ነብዩን የተሳደብከው አለይሂ ሰላቱ ወሰለም አላህን የተሳደብከውን ይቅርታ እስከምትጠይቅ ድረስ አትገባም። የበግ ለምድ ለብሳ አትምጣ፣ ቀበሮ ሆነ ማለት ነው። እሺ የዮሐንስ ወንጌል ክፈችሻውን ሰላምዬ፣ ዮሐንስ ወንጌል ምዕራፍ 1 ላይ ነው የምንጀምረው እና ጥቅሱ ከዚህ ነው። ማሰሪያው መጀመሪያው መጨረሻውም ይሄ ነው ጥቅሱ ማለት ነው። ምን ይላል? መሰከረም አልካደም ማለት ያው ክርስቶስ ስለ ክርስቶስ በቃ እዚህ ጋር ጨርሷል። አንድ ብለን እንጽፋለን። ከዛ ሁለተኛ እንኪያስ አንተ ማን ነህ አሉት። ኤልያስ ነህን? ሁለተኛ ጥያቄ ጠይቁት። መጥምቁ ዮሐንስን ብለው ጠየቁት። ከዛ አይደለሁም ማለት ነብዩ ነህን አሉት። ስንት ጥያቄ ጠየቁት? 3 ጥያቄ ጠየቁት። ለምንድን ነው አሁን እነዚህን 3 ጥያቄ ጠየቁት? መጀመሪያ እንመጣለን። እዚህ ጋር እንምጣና ቁጥር 25 ላይ የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካላይደለህ አዎ ካልሆንክ ማለት ነው። አየሽ ስንት ሰው አለ እዚህ ጋር? 1 2 3 አለ። እሺ ትንቢቱን የታውቀው ነው የጠየቁት ነው። አሁን የት ነው የታወቀው? ይሄ ትንቢት የት ነው የሚያውቁት ነው? እሺ ስለ መሲሁ ያውቁ ነበር። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ አንድ የተነገረ ትንቢት ነበር። በደንብ አዳምጪ። የምድር ነገስታት ተነሱ፣ አለቆችም በእግዚአብሔር እና እግዚአብሔር አንድ ነው እንግዲህ ከእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ አለ። ማሰሪያቸውንም በጥስ ገመዳቸውንም ከኛ እንጣላሉ። ስለዚህ መሲሁ ይመጣል ብለው ያምኑ ነበረ። መሲሁ ለዛ ነው የሚጠይቁት። ምን እያሉ? አንተ ክርስቶስ ነህን? ክርስቶስ ማለት በግሪክ ሲሆን መሲህ ማለት ደግሞ በዕብራይስጥ ነው። እሺ አንድ ነው ትርጉሙ፣ የተቀባ ማለት ነው። ስለዚህ አንተ ክርስቶስ ነህን ብለው ይጠይቁ። ለዛ ነው። ሁለተኛ ደግሞ ይቀራል ኤልያስ። ከየት ነው ያመጡት ይሄንንስ? ትንቢተ ሚልኪያስ ምዕራፍ 4 ቁጥር 5 ላይ እንዲህ እያለ ይናገራል። ምን አለ? እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩን ኤልያስን እልክላችኋለሁ አለ። ስለዚህ የሚላከው የመጨረሻው ጊዜ አካባቢ ላይ ነው። ስለሚያውቁ የዛን ጊዜ እንደሚመጣ ኤልያስ ምን ብለው ጠየቁት? ኤልያስ ነህን አሉት። ሌላኛው ደግሞ ይጠበቃል። ሌላኛው የሚጠበቅ ነብይ አለ። ነብዩ የተባለው በስም ደረጃ ነው። እንግዲህ ዴፊኒት አርቲክል አለው ይሄ